አረ መታ አርጉ ይፍጠምንሽ። በቃ እንዳትቀሩ ሌላ ቀን መለስ በሉ። አይ እንኳን ደንበኛ ልትሆኑ እኔንም ትሸጡኛላችሁ። አዱ እናቴ እየጠራች ነው። አቡ ጣል በእናትህ ምንሽ ነው? ቶሎና ብለሃለች። እሺ መጣሁ ሂድ። እሱማ ልክ ነህ። ሳልበላችሁማ አልቀርም። ላቤማ ትድረቅ ይድላኝ ስኖረው ከሰው አልጠብቅ ልትረፋ ልፌ ከራስ አሳዝኑ። ልጃቸው ትምህርቱን አቁሞ ይራገጣል። ፈጣሪ የልጄን ልብ መልስልኝ። እሳቸው ኑሮን ለማሸነፍ በመጠር እድሜያቸው ደፋ ቀና ይላሉ። ለወንድ ልጅ ስራ ማግኘት ከባድ ነው፣ በተለይ ለሸገር ልጆች። እባክሽ ምክንያት አትፍጠሪ። መስራት ስለማይፈልጉ እንጂ እናቱን እያገዘ ቢዝነስ ማን መሆን ይችላል። እረስተው ነው እንዴ? ማዘሯ እኮ ጠርታለች። ውይ እረስቼው ነበር። በቃ ሻወር ወስጄ በዛው መጣዶሽ። እንደምታስቢ ቀላል አይደለም። እኔም እኮ እንድማለኝ። በቃ ቻው። ነገ በጧት ይሾራል እንዳትረሺ። አራርሰው አንድ መደብ ሽንኩርትና አንድ መደብ ነጭ ሽንኩርት አድርጊ ከዚህኛው። እሺ እሺ ይሄው እንዴ እኔ ወንድም ተሳስተና ተቀደደ ብር እኮ ነው። አላየኸው? ዝም በይ አጭበርባሪ። እንዴ በጸባይ ስላናገርኩህ ነው። ምን እናቴ? በጸባይ ስላናገርኩህ ነው። እናት አልሆንም። እማዬ እንዴት ቢችልም ተው። ፈሪ ነህ። ያኔ እኔና ወንድሜ ማዳን እየቻልክ ለውሃ አሳልፈ ሰጠህን። አሁን ደግሞ እናቴ እህቴ ታስፈልጊኛለሽ። እኔ እኮ ሞቻለሁ። ያኔ ግን ስትወለድ ወንድ ልጅ ነው የወለድኩት ብላለች እናቴ። ምን ሆንሽብኝ? ተዋረድ ሌባ ጭበርባሪ አለኝ እኮ ልጅ። አንቺን የመታበትን እጅ ቆርጬ አመጣልሻለሁ። አትዘኝ እናቴ። አንተም ብትሆን ያው ነቅ ቁማር ከመጫወት እና ኳስ ከመራገጥ ሌላ ምን ታረጋለህ? እናቴ ቆይ እሱ ዛሬ እኔን በጥፊ መታኝ። ሁሉ ጊዜ አንተ ግን ጨጓራዬና ውስጤ እያቃጠልክ ነው። እፍ ይሄ ልጅን ማሳለቁ ብድሬ መመለስ ካለብኝ እኔ ራሴው መልሰዋል። የሁለተኛ ወገን ጣልቃ ገብነት አያስፈልግም። ኧረ አንተ ትችል አሪፍ ሰዓት ላይ መጣሽ። አባ ችግር አለ? ይህ ቦታ የኔ ነው። አንቺ ሰማሽ? ምን? እኛ ከገባን በኋላ ማለት ነው ከ10 ደቂቃ ምናምን በኋላ ማለት ነው ሰፈሩ በአንድ እግር ቆሞ ነበር። ምን ተፈጥሮ ነው? እስቲ ሆድሽን ይቁረጥሽ። አልነግርሽም። እንደዛ ነው። ይቅርታ፣ አንዲት ተራ የጉሊት ነጋዴ አናዳኝ ሳልጠይቃችሁ ነው የተቀመጥኩት። የሚያናደህ ከሆነ እዚህ ጋር መቀመጥ እችላለሁ። ጠለል አድርጉት እንጂ የስልጣን ወንበር አደረጋችሁት እንዴ? እማዬ አሪፍ ቁማር ነው። በቃ ያሸነፈ የፈለገውን ያዛል። ምንም ፈሪቦን በቀሌን ማስበቀላል። የስ ቢንጎ። አረትሽ እሺ የፈለግኩን ዝዝ አረትሽ። አንተ ልጅ ወዴት ነው የምትሄደው? እማዬ መጣው። ያው ነግሬሃለሁ ከሰው ጋር እንዳትጣላ። ዛሬማ ሲያንቺ ቀን ምን አይነት ቅጣት ቢሆን ነው ለዛሬ ቀጠረ? ከባድ ቅጣት ቢሆን ነው ለዛሬ ቀጠረ። ሰሙን እንኳን የማናውቀው ልጅ ይመጣል ብዬ አላስብም። ኧረ እንደውም ይኸው መጣ። አረፈርኩኝ እንዴ? ለነገሩ ቀጪውም አልመጣም። የሁሉም ስትወጣ ገንዘብ አዱ። አቤት። አረሳሽኝም እንዴ? ትላንት ሰፈር ውስጥ የተፈጠረው እውነት ነው? ምኑ? እናትን የመታው ወንድ እንዴት ሴት ልጁን ያነሳል? ጭራሽ በእናት ላይ
ሰፈር ውስጥ ብዙ ይወራል። የውስጤን ፍርሃት ማን ይረዳኝ? ካልተበቀልከ ወንድ ብዬ አላስብም። ፈሪ ለእናቱ ይህን ያክል ከጠበቅነው ይበቃላ። ያውና እድሜው ረጅም ነው። መጣ እንደ ቁመቱ ፈረቀል። እንዲህ ምን የሚያስቅ ነገር ተገኘ? እናቴን ከመታት ወንድ ጋር ጓደኛ መሆኔ ጥፋት ነው?